እጅ መዛል የተለመደ ክስተት ሳይሆን የብራኪያል ፕሌክሰስ ጉዳት ምልክት ሊሆን ይችላል። ሰላም፣ ጀሚላ ሐሚድ ነኝ፣ ኤክስፐርት ፊዚዮቴራፒስት ከኔክሰስ ፊዚዮቴራፒ። ብራኪያል ፕሌክሰስ በትከሻ፣ በክንድ እንዲሁም በእጅ ላይ የሚገኙ እንቅስቃሴዎችንና ስሜት የሚቆጣጠሩ የነርቭ ሲስተም ነው። እነዚህ ነርቮች ሲወጠሩ፣ ከፍተኛ ጫና ሲደርስባቸው ወይም ሲበጠሱ የብራኪያል ፕሌክሰስ ኢንጁሪ አጋጠመ እንላለን። ታዲያ እነዚህ ጉዳቶች በመኪና አደጋ፣ በመውደቅ፣ በስፖርታዊ ጉዳቶች፣ በሰውነት ላይ በሚከሰት እብጠት ወይም ባልተስተካከለ ፖስቸር እና በወሊድ ወቅት በህፃናት ላይ በሚከሰት ጉዳት ሊያጋጥም ይችላል። የህመሙ ምልክቶች እንደ ጉዳቱ መጠን የሚለያዩ ቢሆንም ክንድ ላይ፣ እጅ ላይ፣ ትከሻና ጣቶች ላይ የመደንዘዝ ወይም የመዛል ስሜት፣ በተጎዳው አካባቢ ላይ የማቃጠል ወይም ከባድ ህመም ማስተናገድ፣ እንቅስቃሴዎችን ለመቆጣጠር ወይም ነገሮችን ለመያዝ መቸገር በዋነኝነት ይስተዋላሉ። ታዲያ የፊዚዮቴራፒ ህክምና ከብራኪያል ፕሌክሰስ ኢንጁሪ ለማገገም ቁልፍ ሚና የሚጫወት ሲሆን የተለያዩ የህክምና አማራጮችን በመጠቀም ከህመሙ ለማገገም ይረዳል።